ሃይሚና ብሩኬ አይለያዩ። ምንም ቢመጣ አይለያቸውም። ገነት ሆነው እንኳን አብረው የሚሆኑ ፍቅረኛ ማቾች ናቸው። ሐሰን እባክህን ከድርጊት ተቆጥ እና ተታረቂ። ኋላ ይቆጭሻል። እግዚአብሔር ኋላ እንዳይቆጭሽ ሰላም 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 ውድ የብላኪና የጨረቃ ፋሚሊ እንኳን አደራችሁልኝ። እንዴት ናችሁልኝ? ሰላም ነው? ያው ከእንቅልፌ ተነስቼ ታውቃላችሁ፣ ማታ ላይቭ ነው የምናድረው። ያው ትንሽ ደክሞኝ ምናምን ትንሽ አረፋፈድ አድርጌ ነው የተነሳሁት። አሁን ነው የተነሳሁት። ያው ትንሽ ፏፏ ብዬላችሁ ከእንቅልፌ ተነስቼ ፊቴን ታጥቤ እንግዲህ ወደ ቤተሰቦቼ መጥቻለሁ። እንዴት ናችሁልኝ? በደንብ አልነቃሁም፣ ግን ያው ገና ስነሳ ወደ ዩቲዩብ ስገባ ያለውን ነገር እንግዲህ ሁላችሁ የምታውቁት ነገር ነውና ያው አንዳንድ ነገሮች ለማድረግ ነው፣ አንዳንድ ነገሮችን ለማውራት ነው እና ያለሁትም የት እንደሆነ ታውቃላችሁና ኦልሞስት 25 ቀን የቆረጥኩት ለዱባይ ምናምን ማለት ነውና እሱ ታውቃላችሁና እዛ ዱባይ ነው ያለሁት። ኦልሬዲ ባለፈውም ስለነገርኳችሁ ጀስት ላልሰማችሁ ኮንፈርም ለማድረግ ያክል ነው። ለማንኛውም እንዴት ናችሁ? ደህና ናችሁ? የኔ ቤተሰቦቼ፣ ጨረቃ ፋሚሊ፣ ጥቁር አዝሙድ ቤተሰቦች እንዴት ናችሁልኝ? ፏፈሽ ብዬላችሁ እንግዲህ በጠዋት ይኸው ታጥቤ ከእንቅልፌ ተነስቼ ፊቴን ታጥቤው ገና ወደ እናንተ መጥቻለሁ። ሰላም በሉኝ። እንዴት ነህ? ደህና ነህ? ኮሜንት ጻፉልኝ ጋይስ፣ አበረታቱኝ። በደንብ እኮ ነው ኮሜንታችሁን እኮ ማነባው። እግዚአብሔር እንዴ በደንብ ነው ኮሜንታችሁን ማነባው። አበረታቱኝ። ኮሜንት ጻፉ። ላይክ ወንድሙን እኮ እስኪ ያየ ሰው ሁሉ ላይክ ያድርገው እስኪ። ምን ችግር አለ? ማርያም ምን ወንድማችሁ አይደል? እኔ አደግብል እናንተ ጠቅማችኋለሁ እኮና ለዛም ነው። እንዴት ናችሁ? በተረፈ ያው ሰሞኑን እየተዘዋወረ ያለው ነገር ያው አይደለም እኔን እናንተ እንኳን በጣም እያስጨነቃችሁ እንደሆነ አውቃለሁ። አይኖ ስለኛ በደንብ እንደምትጨነቁ ምን ሆኑ፣ ምን ደረሱ፣ ምን ላይ ናቸው ምናምን እንደምትሉ አይኖ እረዳለሁ። ገባችሁ? ያው ኦብቪየስ ነው የተፈጠሩ ነገርና ስለነሱ አንዳንድ ነገሮችን ለማለት ምክር ቢጤ ለተወሰኑ ሰዎች እንትን ለማድረግ ነው የመጣሁት ማርያም። ምክንያቱም እኔ ያጋባችሁ ከትንሽነቴ ከተነሳ የተወሰነ ማለት ያለብኝ ልበል ብላክ እንዲህ ማድረግ አለብህ ምናምን የምትሉኝም ነገር ካለ እንትን ለማድረግ ነው እና አንድ የምስራች ልንገራችሁ። ቆይ አንዴ እዛው አድርጎ ካሜራውን። እሺ አንዴ ኦኬ። ኦኬ አሁን ማለት ነው ምን ይዘን የመጣኸው ካላችሁኝ ማለት ነው ላሳያችሁ ነው። ይሄ የኔ ትኬት ነው፣ የኔና የጓደኛዬ ትኬት ነው። ይሄ ናትናኤል ነው፣ ይሄ ደግሞ የኔ ስም ነው እና ሁለቱም ትኬት የተቆረጠው ለ25 ቀን ባይዘው ወደ ዱባይ ከቦሌ ዓለም አቀፍ። እሺ ኤኒዌይ ይሄ የኔ ነው እና የጓደኛዬ ነው። እዚህ ምን ቆየው 18 ቀን ነው። ማን ነው 25 ቀን ነው እና እስካሁን የቆየ ነው ደግሞ ስንት ቀን ነው? አይ ቲንክ 15 ቀን ምናምን እና የተወሰነ ቀን ይቀረኛል እና በእነሱ ምክንያት ካንስል አድርጌዋለሁ። የምቀርበትን ምክንያት በነ ቡቡና በሃይሚ ምክንያት ካንስል አድርጌው ከነጎዲያ አበራለሁ። ከነጎዲያ ወደ ኢትዮጵያ አበራለሁ። መቼ? ቅዳሜ ማለት ነው። ዛሬ ቀኑ ማን? ዛሬ ሮብ ነው። ሐሙስ፣ አርብ፣ ቅዳሜ። ስለዚህ ቅዳሜ ስለምበር 2 ቀን ነው የምቆየው። በእነሱ ምክንያት የተወሰነ ማድረግ ያለብኝን ለማድረግ እና ነገሩ በጣም ሲሪየስ እየሄደ ስለሆነ በእነሱ ምክንያት ይኸው ትኬቴን ቆርጬዋለሁ። በቃ ትኬት ተቆርጧል። አሁን ኢቨን እንደውም አሁን ትኬት የሚቆርጥልን እግዚአብሔርን ቴክስት እያደረገልኝ ነበርና በዛ ምክንያት ትኬት ተቆርጦ ወደ ኢትዮጵያ ልንመለስ ነው። የኔንም የጓደኛዬንም ነው። ያው ትኬት ካንስል አድርጋችሁ ድጋሚ ሌላ ትኬት ስታሰሩ 25 ቀን ላይ ብሄር ኖሮ ምንም አልቀጣም። ገባችሁ? ግን ኤርላይንስ ይቀጣኛል። ገባ? ለዛ ነው እና ያው እንግዲህ ለነሱ ብዬ ትኬቴን የኔንም የጓደኛዬንም አሳጥሬ ሐሙስ ነው ዛሬ ማነው ሮብ ነው ለቅዳሜ አድርጌዋለሁ ማለት ነው። እና የሁሉ መስዋዕትነት ለምወዳችሁ ለውድ ቤተሰቦቼ ለጨረቃ ቤተሰብና ለጨረቃ ፋሚሊና ለሃይሚና ለቡቡ ነው እንግዲህ እና ሶ ጋይስ
እንደሄድኩኝ ያው በጣም ከናፈቁኝ ሰዎች መሀል እነሱ አንደኛ ናቸው። እነ ጆን ዳንኤል እነ ስጢፍ ጓደኞቼ ምናምን የተወሰነ ናፍቀውኛል፣ ግን በጣም የናፈቁኝ የእነሱ ያሳሰበኝ የእነሱ ነው እና ኤኒዌይ ከምን መጀመር እንዳለብኝ አላውቅም። ያው ምን ላይ እንዳቋረጥኩ ታውቃላችሁ። ተጣልተው ምናምን ቡታጅራ ሆና መለስም ስትል ላይ ነው ያቋረጥኩትና ማርያምን በጣም ደብሮኛል። የዛኔ እንደዚህ አልመለስም ስትል ገባችሁ። እዚህ ነው አዲስ አበባ ነው መኖር ያለባት ምናምን እንደተወሰነ ብዙ ነገር የሚመቻት አዲስ አበባ ነው የፈለገችው ነገር የምታገኘው ምናምን ያንን ነገር ከማሰብ የተነሳ አዎ አዲስ አበባ ብትኖር ደስ ይለኛል። እሱ የሚፈልገው ያንን ስለሆነ እኔ ደግሞ ቡቡን በጣም ነው የምወደው። ውለታ ያለብኝ ምርጥ ወንድሜ ነው። ያው በዛ በጣም ነው የምወደው፣ በጣም ነው የማከብረው። እሷ ደግሞ በጣም የዋህ ግን በጣም የምታናድረኝ እልኸኛ ናት እና እልኸኝነቷ ደስ ይላል። በሆነ ወይ እኮ ደስ ይላል እልኸኝነቷ። ገባችሁ? አልሸነፍ ባይነቷ ምናምን ደስ ይላል። እግዚአብሔርን ፍቅር አይበታለሁ በዛ መሀል ማለት ነው እና ያ ነገሯ በጣም ደስ ይለኛል። ግን ያው አላ እንደዚህ የምትጨክን አልመሰለኝም ነበር እና አሁን ለማንኛውም እስኪ ማውራት ያለብኝን ላውራ። አላብዛባችሁ፣ ታውቃላችሁ። አሳጠሬ ብዙ ነገር ተናግሬ ነው እንትን የምለው እና የተወሰነ ነገር መናገር ያለብኝ ልናገር እና ያው በጣም የምወዳቸው ምርጥ ወንድሞቼ ናቸው። እህቶቼ ወንድሞቼ ነናቲ በጣም የምወደው እናቴ አውቶሞቲቭ ማለት ነው እና በዚህ አጋጣሚ በጣም ነው ያከበርኩት። እግዚአብሔር ለእነሱ እዚህ ስማቸው ውለታ መክፈሉ ምናምን በጣም ነው የተመቸኝ እና ያ ነገር በጣም ደስ ብሎኛል። ይመችክ ወንድሜ፣ እግዚአብሔር ሰላምህን ያብዛው። ምናልባት ይህ ቪዲዮ የቀረስኩት አሁን ማታ ስንት ሰዓት መሰላችሁ? 11 ሰዓት ነው በዱባይ ማለት ነው። በኢትዮጵያ 10 ሰዓት ነው እና ምናልባት ቅድም ይሄ ሮብ ነው ዛሬ ስለ የነበረው ምናልባት ነገር ግን ከፖስትኩት ሮብ እንዳይመስላችሁ ገባችሁ? ሐሙስ ፖስት ይሆናል። ዛሬ ነው የቀረስኩት። ኤዲት ማድረግ አለብኝ ምናምን ማስተካከል ያለብኝ ነገሮች ስለማስተካከል ማለት ነው። ያው አፕሎድ ለማድረግ ምናምን ሰዓት ስለሚፈጅ ለዛ ነው እና ባጭሩ ሀይሚና ቡቡዬ ጥሩ ሙድ ላይ አይደሉም አሁን እውነት ለመናገር። ለዛም ነው በጣም ደብሮኛል ብዬ የመጣሁትና ሀሰን ያው ባለፈውም ተናግሬያለሁ። በጣም ያስደበረኝ ሰው ነው። ማርያምን በጣም እየተናደድኩበት ያለ ሰው ነው። ለምን ብትሉ እንዴ ሀይሚ ጋር ሄዶ ከቤት ለማስወጣት የሚሞክር አይነት ሰው ነው ምናምን ገባችሁ? ምንም ቢሆን ባልና ሚስትም እየተጣሉ እውነት የመታት እንኳን ብታዩ ዝም ማለት ነው ያለባችሁ። ለምን ነገ ጧት ሄዶ ይስማማሉ። የተጣሉበት የራሳቸው ምክንያት አላቸው ገባችሁ? ኋላ ነው የምትቀሩት በኋላ ገባችሁ? ሁለቱ ሲስማሙ እናንተ ኋላ ነው የምትቀሩትና ጀስት እንደዚህ ፍቅር ላይ የሚፈጠር አይነት ነገር ነውና ቤቷ ሄደክ ድረስ በር ጋር ሻንጣ ይዘክ ሄደክ በር ክፈትልኝ ቁልፍ ምናምን አምጣ እያልክ እንደዛ መናገር እግዚአብሔርን በጣም ትልቅ ሰው ነው። ካንተ የሚጠበቅ ነገር አይደለም እግዚአብሔርን እና ይሄንን ነገር አስተካክል። ሌላ ደግሞ እንደው ስመጣም አንተ ማግኝቼ ማውራት ከቻልኩኝ አወራሃለሁ። ስልኬ ምናምን ለመቃወም እሞክራለሁ። እውነት ለመናገር ስልኬ የለኝም። ከሀይሚ ጋር ያለህን ነገር እባክህ ሁለቱ ችግራቸውን ይፍቱት። በቃ አንተ ተዋቸው፣ መሀል ጣልቃ አትግባ። በቃ ይደብራል። ማርያም ምንድን የፍቅር መቀስ ነው የሚባለው? እንደዛ ነው እየሆንክባቸው ያለውና ምናልባት ነገ ጠዋት እነዚህ ልጆች ቢስማሙ ምናልባት ሰውን ይስማማሉ። ማንም እንዲለያቸው አልፈልግም። ምንም ቢመጣ አይለያቸውም፣ ሞት አይለያቸውም። ገነት ሆነው እንኳን አብረው የሚሆኑ ፍቅረኛ ማቾች ናቸው። በጣም ነው የምወዳቸው እግዚአብሔር። እንደውም እንደ ሀይሚና እንደ ብሩክ አይነት ፍቅር የለም እንደውም ኢትዮጵያ ውስጥ እስከዛሬ አይቻል አቅምና በጣም ደስ የሚይዙ በጣም በቃ መተሳሰባቸው እስከዛሬ አስበዋል። እንግዲህ ስንት ዓመት እንደሆናቸው ሁለቱ ገባ። ስለዚህ መሀል ላይ ገብተህ እንደዚህ ነው ውጪ በር እየቆለፈባት በጣም ነው ደስ ያለኝ እግዚአብሔርን። ለምንድን ነው የቆለፈባት ብለህ መጀመሪያ አስብ እስኪ። ለምንድን ነው የቆለፈባት ይሄ ልጅ ብለህ መጀመሪያ አስብ እስኪ። የቆለፈባት ምክንያት ገብቶሃል አይደል? የቆለፈባት ምክንያት በቃ እንድትሄድ ስለማይፈልግ ነው ገባ። ነገሮችን አስባ እንትን ብላ ገባ። በአንዴ ሴት ልጅ ገባ ስሜታዊ ስትሆን ምናምን መወሰን እንዳትወስን ስለፈለገ ነው ገባ። ያንን ለማድረግ ነው እና ፕሊስ በእግዚአብሔር ያለህን ነገር በጣም ቀንስ ፕሊስ። በጣም እየደበረኝ ያለው እኔ በአቅሜ መጥቼ ለማውራት እሞክራለሁ እንዳልኩ በእናትህ ያንን ነገር እንትን በል እና የባለፈውንም ቪዲዮ ፖስት ያደረኩትን ያየኸው አይመስለኝም። መልስም ምናምን ኮሜንት ላይ ማይቻለው ምንም ነገር የለም እና አይኖ ጥፋት እንደሆነ ስለምታውቅ ነው ምንም መልስ ማትመልሰው ምናምን እና ይሄ ነገር እባክህ ከድርጊት ተቆጠብ ሀሰን፣ እባክህን ከድርጊት ተቆጠብ። ልጆቹን ተዋቸው። በቃ ይሄን ነገር ነው ማለት የምፈልገው። ሌላ ማለት የምፈልገው ነገር ምንድነው? እንትና በጣም ነው የማመሰግነው በዚህ አጋጣሚ ናቲ፣ በጣም የተመቸኝ በጣም ማርያምን በጣም ጎበዝ ነክ የኔ አባት። እንዲያስበህላቸው ቤታቸው ድረስ ሄደክ ያከብሩኛል እምቢ አይሉኝም ብላ አስበክ እንደዛ ማድረግ ደስ ይላል። ቲንክ
በጣም እናመሰግነው እግዚአብሔርን። በጣም ክሬዲት መስጠት አለብን ለዚህ ልጅ ማርያምን። ሁለቱን እንትን እንዳይሉ ማርያም በጣም ደስ ያለኝና ናትዬ ሪስፔክት ወንድም። ሁሉም ፊቱ ሲያዞርባቸው ሲጣሉ ማርያምን ለማለያየት እና የውጭ ከቤት ምናምን ሲል እኮ ብዙ ሰው አንተ ግን በቤት ሄደህ ተስማሙ አትወስኝ እንደዚህ ምናምን ስትል በጣም ነው ያየሁትና በጣም ጎበዝ ነህ የኔ አባት በርታ። ሚካኤልን እኔ እንዳልኩት ያው ኢትዮጵያ በሆነ ነው የተወሰነ ማድረግ የምችላትን ነገር አሞክር ነበረ ምናምን። ሌላው ደግሞ እንትን የት ነው ከቡታጅራ መኪናው አስገድዶ ያስገብቷት ሲያመጣት ማለት ነው። በጣም ነው የተመቸኝ። እግዚአብሔር ምን ትላለች ደግሞ ጭራሽ አንዴ ልብሴን ይዤ ልምጣ ምናምን ብላ ሄዳ አታላው ምናምን ለመሄድ ስትሞክር ምናምን በጣም ነው ፈን ያደረገችኝ። እግዚአብሔር እንዴ ያልኩት ካሜራማኑ በጣም ነው የተመቸኝ። እግዚአብሔርን በጣም ጎበዝ ነህ። አብረው እንዲሆኑ ምናምን ሞክረሃልና በጣም እናመሰግነው። እኔም ጥቁር አዝሙድ ቤተሰብና ኦልሞስት የጨረቃን ቤተሰቦች በጣም እናመሰግን። ሌላው ደግሞ አሁን ምክር ለሃይሚ መጀመሪያ ለሃይሚ ልሞክር የተወሰነ ከወንድምነቴ ማለት ነውና ሃይሚዬ አውቃለሁ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ታውቂያለሽ ማርያምን በጣም ይሄን ታውቂያለሽ አይደል? አዎ። ስለዚህ ሃይሚዬ አንዳንድ ነገሮችን ልበልሽ። አንደኛ ረጋ በይ። በቃ ጀስት ነገሮችን የምታወሪው ነገር አስቢ፣ ሁለቴ አስቢ። የምታወሪው ብሩክን ነው ገባሽ? ቡቡን ነው። አስማርት ነሽ አውቃለሁ፣ ግን እንደዚህ ነገር ላይ ለምን እንደምትሸነፊ አላውቅም። እና በቃ ይቅርታ ብሎሻል፣ ጥፋቱን አምኖ ይቅርታ ብሎሻል። እና በቃ ሴት ልጅ እኮ ከወንድ ልጅ በተሻለ ትዕግስተኛ ናት አይደል? ያው እናቶቻችን እኮ ስንት ፍቅር ሳይቶን ያሳደጉንና ያው አንቺም ነገ ጠዋት እኮ እናት የምትሆኚ ልጅ ነሽ። ነገ ጠዋት ልጆች ያጠፋሉ ገባሽ? በትዕግስት ማሳለፍ ያለብሽ ብዙ ነገሮች አሉና ካሁን ይህን ነገር እያረምሽው ካልሄድሽ ነገ ጠዋት ይከብድሻል ገባሽ? እና ያው በክፋት አይደለም እግዚአብሔር በጣም ነው የምወድሽ። ላንቺ ያለኝን ፍቅር ታውቂያለሽ። እና ከዱባይ ደግሞ ቸኮሌት አመጣልሻለሁ እና ተታረቂ። እኔ እመጣለሁ ፕሊዝ። በቃ ተታረቂው፣ ይቅርታ አድርጊለትና ይቅርታ እንኳን ባታደርጊለት በቃ ከቤት ልውጣ ምናምን አትበይ። ቡቡ እኮ ነው እግዚአብሔርን። ታይ ኋላ ይቆጭሻል። እግዚአብሔርን ኋላ እንዳይቆጭሽ፣ ኋላ እንዳይቆጭሽ። እሺ ሌላ ደግሞ ብሩኬ ደግሞ አንተም ደግሞ ጀስት አለ አይደለ እኔ እስከመጣ ድረስ አንደኛ ነገር ቤት ለማቆየት ሞክር። እኔ ማርያምን መጥቼ የሆነ ጊዜ እንዳትጣላት ብዬ እግር ላይ ተንበርክኬ ጠይቄያለሁ። ምናልባት እንደዛም ጠይቃታለሁ እሷን። ምናልባት ሳይሆን የሚታረቁ ከሆነ አረጋለሁ እንደዛ እና እንደዛ አርግልኝ። ሌላው ደግሞ ብሩኬ በቃ ገባክ፣ ሴት ናት ምናምን ያው ፕሮቴክት ትፈልጋለች፣ ትንሽ ልመና ምናምን ትፈልጋለች። አረ ምናምን እንድትላት ትፈልጋለች። እኔ ፍቅር ብለ እንድትስማት ጉንጫ እንድትላት ምናምን ትፈልጋለች። እና ይሄ ነገር ግዴታ ነው። ወንድ እስከሆንክ ድረስ ፍቅረኛ እስከሆነች ድረስ ደግሞ ይሄንን ነገር ማድረግ አለብህ። እሺ ወንድሜ፣ በጣም ነው የምወድህ፣ በጣም ነው የማከብርህ ደግሞ ታውቃለህ። እና ለአንተም ቸኮሌት ይዤ ልመጣለሁ። ሌላ በቃ እቺን ነው መናገር የምፈልገው። እና ፕሊዝ ወንድሜ እንትን በል እቺ ነገር እንትን ለማድረግ ሞክር ወንድሜ። በጣም ነው ማከብራችሁ ሙሉ የጨረቃ ቤተሰብ በጣም ነው የምወዳችሁ። እና ፕሊዝ ሀሰንን ግን አደራህን በእግዚአብሔር በጣም በፍቅር ነው እየጠየኩ ያለሁት። ማርያም ማውራት ያለብንም ያው ስመጣ እናወራለን ብያለሁ። የጨረቃ ቤተሰቦች ደግሞ ማለት ነው ከአንድ ወገን አትኑ፣ ጀስት እንትን ነው በእግዚአብሔር ሲጣሉ ስታዩቸው በቃ አንድ ላይ እንደሚሆኑ ፊል አድርጉ። በቃ እንደማይለያዩ አድርጋችሁ አስቡ። እና መቼም አይለያዩም፣ እግዚአብሔርን አይለያዩ፣ በእርግጠኝነት አይለያዩ። እግዚአብሔር የመሰረተው ፍቅር ምንም ነገር ቢመጣ አይደመስሰውም። እና በጣም ምርጥ እንግዲህ እስከዛሬ ካየናቸው ምርጥ ካፕሎች መሀል እንግዲህ ሃይሚና ብሩኬን በጣም ወዳቸው ናቸው ምናምን እና በጣም ይተሳሰባሉ። አይቻቸዋለሁ። በጣም ጎበዞች ናቸው። እናቴ ተሞት በቃ አላ ህይወትን ለማሸነፍ ስትራግል አድርጎ ለመውጣት በጣም ጎበዞች ናቸው። እና ያው እኔ እንግዲህ ትንሽ ወንድማችሁ ብላኪ እንግዲህ ማውራት ያለብኝን በጣም በትንሹ አውርቻለሁ። ብዙ ወሬ ማርዘም አልፈልግም። እና ጀስት በር ቆልፎባት ሲወጣ እገሌ እንደዚህ ይላል፣ እገሌ እንደዚህ ይላልና ሁለት ሀሳብ እየሆነ ነው። እና ያንን ሀሳብ ገባችሁ ብሩኬ እኔ ቆልፎባት ይሂድ ባይነኝ። ገባችሁ? ለምን ብትሉ ነገ ጧት ወጣች ልጅ ገባ፣ ነገ ጧት ህይወቷ ላይ የሚቆጫትን ነገር ልታደርግ ትችላላች። ገባች? ለዛ ነው በርም ልቆልፍብሽ ማለት። ከዛ ያ ደግሞ ሀሳብ መጥቶ ደግሞ ምን ይላል እኔ ላስወጣሽ ብሎ ሻንጣ ይዞ ምናምን ይመጣል። እና ምን አይነት ሰው እንደሆነ እግዚአብሔር ነው የሚያውቀው። እና ይሄን ነገር አድርጉ። እናንተም ደግሞ እንትን በሏቸው ጋይስ፣ ከጎናቸው ሁኑ። እኔም አለው እና
ማውራት ያለብኝ ነገር ብላክ እንዲህ ብታረግ ብላችሁ የምታስቡት ነገር ካለ ምናልባት ቅዳሜ በአካል ሲሄድ ምናምን ያለው ነገር ማድረግ ያለብኝ ነገር ካለ በቃ ኮሜንት ላይ የሆነ ነገር ጻፉልኝ፣ አነባዋለሁ የሁላችሁንም ኮሜንት። እሺ አንድ ኮሜንት አዘለኝም ትገባልኛለች። ማንበብ እንኳን ባልፈልግ ካይ ቴክስት ጤን ይላልና አነባዋለሁ። ኮሜንት ለመጻፍ ሞክሩ የቻላችሁትን ያክል እሺ። እና እኔ ያጠፋሁት ነገር ካለ በጣም ይቅርታ። ያው እኔ ከትንሽ ወንድምነት የተነሳ ማለት ያለብኝ ለማለት ብዬ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንድ መፈክር አለ ዛሬ አንድ ነገር እናገራለሁ። እሺ አሜን ትላላችሁ። እሺ ሃይሚና ብሩኬ አይለያዩም። አሜን በሉት ኮሜንት ላይ ጋይስ፣ አሜን። ይመቻችሁ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያቆየን። ቪዲዮን ላይክ፣ ሼር እና ሰብስክራይብ አድርጉኝ ጋይስ። 30 ሺህ 40 ሺህ አስገቡኝ እባካችሁ። በፍቅር ነው የምጠይቃችሁ፣ እባካችሁ አስገቡኝ። ስለ በአክብሮት ጠይቃለሁ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።